ዛፍ እንኳን የተፋቀረበት አገር ነው የመጣ ነው። ተመልከቱ። እነዚህ ሁለት ዛፎች ሲበቅሉ ከመሬት ለየብቻ ነው። የሆነ ጊዜ ላይ ለምን አንያያዝም አሉ። ለየብቻ ምን ያምራል? ተለያይቶ ምን ውበት አለ? ምን ጥንካሬ አለ? ምን ክብር አለ? እስቲ እናሳያቸው ለሰው ልጆች አሉ። መቼም ትንሽ ድራማታይዝ እያደረኩት ነው። የተነጋገሩበት ምንም ማስረጃ የለኝም። ግን ተፈጥሮ እንኳን አያስተምራችሁም ወይ አያስተምረንም ወይ ለማለት ተለያይተው በቀሉ። የሆነ ጊዜ ላይ ተፈጥሮ አላት የራሷ መግባቢያ ቋንቋ። እናም የሆነ ጊዜ ላይ ለምን አንያያዝም? ለምን አንፋቀርም? ተለያይተን የት እንደርሳለን? ብንደመር እኮ ተመልከቱ፣ ብንያያዝ እዚህ ታች ቀጠን ይላሉ፣ ወደ ኋላ ላይ ግን እንዴት እንደወፈሩ ተመልከቱ። የገረመን ይሄ ብቻ አይደለም። በዚህ በኩል በጣም በርቀት ብቻውን የተወለደ ሌላ ዛፍ ታያላችሁ። ቀና በፍቅራቸው እኔ እዚህ ብቻዬን ምን አደርጋለሁ አለ። ብቸኝነት እንዴት እንደሚያስጠላ፣ እንዴት ለጉዳት እንደሚዳርግ፣ በብቸኝነት ውስጥ ብልጽግና፣ በረከት፣ ውበት፣ ማሸነፍ፣ ድል፣ ደስታ፣ ክብር የሚባሉ ነገሮች በብቸኝነት ውስጥ የለም። ለዚህ ነው እግዚአብሔርም ሰው ብቻውን ሊሆን ዘንድ መልካም አይደለም ማለት እና እግዚአብሔር የጠላው ብቸኝነት በምንም አይነት ጎሳ፣ ዘር፣ ቀለም፣ ቋንቋ፣ የኑሮ ደረጃ፣ ሃይማኖት፣ ሌሎች ሰው ሰራሽም ሆኑ ተፈጥሯዊ ልዩነቶችን መሰረት ባደረገ መንገድ ተለያይቶ ከመቆም ተለያይቶ ከመኖር ይልቅ አንድ ላይ መሆን የሚያስገኘውን ጥቅም የማያውቀው ሰው አለ ብለን አይደለም ደግመን ደጋግመን የምንናገረው፣ ግን ወደ ተግባር መቀየር ስላቃተ እንጨት አልፈለጥ ሲል ያው በገጠር ነው ያደግኩት፣ ተደጋግሞ ይመታል። ድንጋይ አልፈለጥም ሲል ተደጋግሞ ይመታል። እና ፍቅርን፣ አንድነትን፣ ህብረትን፣ ሰላምን፣ መያያዝን፣ መደማመጥን፣ መቀባበልን አስመልክቶ ደግመን ደጋግመን ምክንያቱም ባለፉት አመታት ተደጋግሞ ስለ ልዩነት ተነግሯል። በምድራችን ስለ ልዩነት፣ ስለ መፋታት፣ ስለ መለያየት፣ በቃ ከሌላው ስለ መገንጠል በጣም ተደጋግሞ በመነገሩ ምክንያት ነው አሁን ከምድራችን ስሩን አልነቅል ያለን አልወጣ ያለን እና አሁን ደግሞ ስለ ፍቅር፣ ስለ አንድነት ደግመን ደጋግመን መነጋገር ያንን በአየራችን ላይ የፈሰሰውን የተረጨውን የልዩነት መንፈስ፣ የክፍፍል መንፈስ የምናስወግደው ደግመን ደጋግመን ስለ ፍቅር፣ ስለ አንድነት በመነጋገርም ጭምር ነው። ተናገርን ግን ብንቀር ዋጋ የለውም። ወደ ምድር አውርደን በተግባር